ስልምና ያው ስልምና ነው። ብዙም የኛ ሰው ወደዛ ይገባ፣ ብዙዎቹም እነሱም ወደኛ ይገቡ። በተቃራኒው በክርስትና በኩል ግና ሁሉም ተመሳሳይ አድርገው ነው የሚያቀርቡት። የእስራኤል ልጆች እንዳይመለሱ ጠፍተዋል በሚል በእኛ በእስራኤል ልጆች ፈንታ የራሳቸውን የሆነ የሪዮት ዓለም አቆሙ ማለት ነው። አዎ ኢትዮጵያ ራሱ እንደዛ የሚሉት እንደውም ይገርሞታል። አንድ ጥያቄ አሁን ከዚህ ላይ አንድ ሰው ጠየቀ። እኛ እኮ በተለይ የአማራው ሕዝብ 99% ክርስትና ስለተቀበልን ነው እንጂ ቤተ እስራኤል ነን። በተለይ አሁን ሰሎሞናውያን የተባሉ 700 ዓመት በኢትዮጵያ ምድር የበፊት እኮ ራሳቸውን አጤ ዜራ ይስሐቅ ዜራ ያዕቆብ እያሉ ራሳቸው እንደ እስራኤል ሆነው ነው ማለት። ይሄ ማለት እንግዲህ እውነት እነሱ የእስራኤል ዘር ስለሆኑ ሳይሆን ተመልካቾቻችን እንዲረዱን እነሱ አሁን እነዚህ ምንላቸው ሮማም ሆነ እንግሊዞች ወይም ደግሞ ኢትዮጵያን ብቻ ብንወስድ ኢትዮጵያ ቢሆን የእስራኤል ልጆች ያዕቆብ ዘሮች ስለሆኑ ሳይሆን እነሱን የእስራኤል ልጆች አጥፍተው ለስደት ከዳረጉ በኋላ እኛ ተመርጠናል። እኛ ነን እንግዲህ እስራኤል በዛ ፈንታ። ይሁን እንጂ መጨረሻ ጊዜ ላይ ግን ይህ ሁሉ ነገር መቼም ምናልባት 1800 ዓመት ትንሽ ሬዳቸው ችሏል። ከዛ ወዲህ ግን አሁን የእስራኤል ልጆች እንደገና ተመለሰን እችን ሀገር ስናቋቁም ግን ይሄ ነገር አሁንም እኮ ኢትዮጵያ እኛ እስራኤልን ፈጽሞ እንደዚህ ይላሉ። አሁን በልምትናቸው አሁን አስተያየታቸውን ሲልኩ እኛ የአማራ ሕዝብ ነው የሚሉት አድማጮችና ተመልካቾች ዲኤንኤን ብንደረግ እኮ 99% የእስራኤል ሕዝቦች ነን። እኛ ልዩነታችን ክርስትናውን ስለተቀበልን ብቻ ነው የሚል ነው። እንግዲህ አሁንና ደግሞ ከዚህ ላይ አሁን ወደ ክርስትናው ከጠየቅን በዚህ መልኩ ራሳቸውን እንደ እስራኤል አድርገው ከቆዩ በኋላ ይሄ ነገር ግን ምን ያህል እውነት እንዳልሆነና ደግሞስ የሰው ልጅ ስጋ የለበሰ ፈጣሪ ሊሆን ይችላል። አብዛኛው ሰው የእስራኤል ሕዝብ የሚረዳበት መንገድ የተለየ ነው። እምነቱንም ምን አይነት እምነት እንደሆነም ያውቀውም። ብዙ ጊዜ አሁን ምሳሌ ሲቋቋም እምነቱም ሲቋቋም ዋና መሰረት ያደረጉት ኢየሩሳሌም ነው እና አብዛኛው ሰው ብዙ እስራኤል የክርስትና ሀገር የሚመስለው አለ። ነገር ግን የአይሁድ ርዕዮተ ዓለም መጀመሪያ ከዓለም ህዝቦች ተለይቶ የተመረጠበት አማሽን ይባላል። የፈጣሪ ህዝብ ይባላል። ይህ ማለት እንግዲህ ምንድነው? የራሱ የሆነ ህግና ስርዓት ያለው ከዓለም ህዝቦች ጋር ምንም አይነት ቅልቅል የሌለው የማይጋባ ራሱን የቻለ የፈጣሪ ህዝብ ብቻ ነው። የተለየ ነው። ከሌላው ጋር ምንም አይነት ግንኙነት የለውም።